ዋው ዋው ዋው! ዛሬ ለመጀመሪያ ጊዜ ሰርቼ የማላውቀው ምግብ ልሰራ ነው ማለት ነው። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? ሰላማችሁ ይብዛልኝ በያላችሁበት። ዛሬ እንግዲህ እንደምታዩት ለመጀመሪያ ጊዜ ነው ይህንን ነገር ስሰራው። ምንድን ነው የሚባለው በሀገራችን ዳክዬ ነው እንደዚህ አይነት ነገር በውሃ ውስጥ የሚዋኝ አብዛኞቹ የገጠር ልጆች የምታውቁ ከሆነ እንግዲህ ውሃ ውስጥ ነው አብዛኛውን ጊዜ እንትን ሲል የሚታየው ማለት ነው። እና ሴትዬ ስጠይቃት እንደዛ ነው አለችኝ። ኢትዮጵያ እናንተ ጋር በብዛት አለ ውሃ ውስጥ ነው እንትን የሚሉት ምናምን ብላ ስትለኝ ትዝ አለኝ ማለት ነው። ያው ድሮ ውሃ ውስጥ ምናምን ሲዋኙ ከላይ ሲያንሳፍፉ ምናምን አይ ስለነበረ ማለት ነው። እና እሱን ነው ማለት ነው ዛሬ የሚሰራው። እነሱ ደግሞ በጣም ነው የሚወዱት በጣም በጣም ማለት ነው። እና አብረን እንስራ። መጀመሪያ ጊዜ በጣም በጣም ከምነግራችሁ በላይ በጣም ነው ያጠብኩት ማለት ነው። ማጠብ ስላችሁ መጀመሪያ በቆሻሻውን ከውስጡ ምናምን ካወጣው በኋላ በውሃ በደንብ ካጠብኩ በኋላ ከዛ በኋላ በላይሞን እና በጨው በደንብ አጠብኩት። ከዛ በኋላ በዱቄት ደግሞ በደንብ አድርጌ ፍትግ አድርጌ አጠብኩት። ከዛ በኋላ ጣሂንያ ደግሞ ጣሂንያ ያው መቼም ታውቃላችሁ አረቦች ቤት በጣም ነው የሚወዱት ነው። በሱ ደግሞ በደንብ ውስጡንም ላዩንም በደንብ አዳርሼ በደንብ ፍትግ እሽት አድርጌ አጠብኩት። ከዛ በኋላ ካጠብኩትም በኋላ ዘፍዝፌ ያሳደርኩት ማለት ነው። በውሃ ሌሞን ብርቱካን ጨው ባህራት እነዚህን ሀብሀብ ገርፈ ምናምን አድርጌ ዘፍዝፌው አደርኩ ማለት ነው። ከዛ በኋላ ጠዋት በደንብ አድርጌ አለቀለኩት። ካለቀለኩት በኋላ አድርቄ በእንደዚህ አይነት መልኩ ተበልኩት ማለት ነው። የተበልኩትም እንደምታዩት ፍልፍል አስወድ እንትን ሽንኩርት ፈጨውና በመፍጫ ከዛ በኋላ ፍልፍል አስወድ ከጨው ጨምሬ እንትን አልኩት ማለት ነው። በደንብ አድርጌ ቀባሁት እንትን አልኩት ተበልኩት። ከዛ በኋላ ለብቻው ደግሞ ሽንኩርት ከተፈጨው ሽንኩርት ላይ ግማሹን አንስቼ ከሩዝ ጋር አዋህጄ ፍልፍል አስወድ መልህ ጨምሬ ያው በእንደዚህ አይነት መልኩ ስሪው ስላለችኝ ማለት ነው ሴትዮዬ እኔ ሰርቼ ስለማላውቅ ከአሁን በፊት ይሄንን ውስጡ ሆዱ ውስጥ ማለት ነው ሆዱ ባዶ ስለሆነ ውስጡን ቆሻሻውን ምናምን አውጥቼ እንትን ስላልኩት ውስጡ ላይ አስገብቼ ተበልኩት ማለት ነው። ከዛ በኋላ እንደምታዩት ወደ ፍሮም ላስገባው እዚህ ኪስ ውስጥ ኪስ ላስቲክ የራሱ ስጋ የምናበስልበት ላስቲክ አለ አይደለ እሱ ውስጥ ላስገባው ነው ማለት ነው። እንደምታዩት ምን እንደሚያክል ማለት ነው። በጣም ነው ለአንድ እጄ ራሱ አልነሳ ብሎኝ ያው በአንድ እጄ እየቀረጽኩ ስለሆነ ግዴታ በአንድ እጄ ነው እንትን ማለት ያለብኝ እና እዚህ ኪስ ውስጥ አስገብቼ ፍሮም ውስጥ ላስገባው ነው ማለት ነው። እንደምታዩት በጣም ነው የሚከብደው ማለት ነው። ትልቅ ነው ምናልባት ካሜራው ላይ ያው ትንሽ ይመስላል በጣም ትልቅ ነው ማለት ነው። እንደምታዩት አንገቱን ሁላ አልቆረጥኩትም እስከ አንገቱ ነው እንትን ያልኩት ማለት ነው። ከዛ በኋላ ይኸው ኪስ ውስጥ ላስገባው ነው ማለት ነው። እንደምታዩት አቅቶኝ እኮ ነው ማንሳት አቅቶኝ አያችሁት አንገቱ አረዛዘሙ በጣም ነው የሚገርመው። የምር እየገረመኝ ደግሞ ደጋግሜ አየዋለሁ ሁላ ማለት ነው። እና አይ ሀገራችን በጣም ብዙ ነገር አለ ግን ያው አይበላም እዚህ ሀገር ደግሞ ያው የማይበላ የለም እንደምታውቁት ማለት ነው። በተለይ የኔ ሰዎች ያው ብዙ አይነት ነገር ነው እዚህ ቤት ከመጣ ያየሁት እና እንደዚህ አድርጌ አስገብቼ ወደ ፍሮም ውስጥ አስገባዋለሁ ማለት ነው። ፍሮም ውስጥ ካስገባሁት በኋላ ያው ኪስ ውስጥ አስገባሁት እንደምታዩት ከዛ ኪሱን እዘጋዋለሁ በየራሱ የሆነ መልክ ያለው እዘጋዋለሁ ማለት ነው። በነገራችን ላይ ኪሱ ራሱ አልቻለውም ይኸው አልዘጋለኝ ማለት ነው። ዶሮ እኮ ቢሆን በጣም ብዙ ይተርፍ ነበረ ማለት ነው ኪሱ እና ይሄ የዶሮ
ስለሆነ ዶሮ የምናበስልበት ስለሆነ ማለት ነው። አብዛኞቻችን ቤት አለ ይሄ ኪስ ማለት ነው። ከሱቅ የሚገዛ ነው። እና እንደምታዩት በዚህ መልኩ ዘጋሁት፣ እንደምንም አድርጌ ዘጋሁት። ከዛ ከዘጋሁት እንደዚህ ኪሱን አፉን ከዘጋሁት በኋላ ከዛ አየር ለማስወጣ ስኪን በሌላ ማለት ነው ቀጥቀጥቀ አደርገዋለሁ። ከጫፍና ከጫፍ ላይ ቆርጠዋለሁ። ከዛ በኋላ አስገባዋለሁ ማለት ነው ስቶቭ ውስጥ። ከዛ በነገራችን ላይ ረጅም ሰዓት ነው የሚፈጀው ማለት ነው። እንደ ዶሮ ቶሎ አይበስልም። ቶሎ አይበስልም። ምክንያቱም ያው ሰርቼ ባላቅም ትልቅ ስለሆነ ጊዜ እንደሚፈጅ ተረዳሁት ማለት ነው። በዛ ላይ ደግሞ ሴትዮይም ነግራኝ ስለነበረ ማለት ነው። በነገራችን ላይ በጣም አስቸጋሪ ነው ለመዝጋት። አልዘጋ ብለኝ ከዘጋሁት በኋላ እንደገና እያፈተለከብኝ ማለት ነው ኪሱ ስላነሰኝ። እና ግን ደግሞ ደስ የሚለው በኪስ ውስጥ ተደርጎ እንትን ሲል ደህና እንዳያር ምናምን የተስተካከለው እንዲበስል ያደርጋል። እና እንደዚህ አድርጌ ካስገባሁት በኋላ ከበሰለልኝ በኋላ ረጅም ሰዓት ወስዶ ፍሩን ውስጥ ከበሰለልኝ በኋላ ከላይም ከታችም ከዛ በኋላ አወጣና ሲበስል ማለት ነው። አሁን ይኸው ፍሩን ውስጥ ላስገባው ነው። ፍሩን ውስጥ አስገብቼ ረጅም ሰዓት ቆይቶ ከበሰለልኝ በኋላ አወጣና ከቻፕ፣ ጅብስ ሮማን፣ አሰል አድርጌ አቀላቅልና እቀባዋለሁ ማለት ነው። እንደምታዩት ከፍሩን ውስጥ አወጣሁት ማለት ነው። በስሎልኝ ረጅም ሰዓት ነው የወሰደው። ይኸው ከኪስ ውስጥ አወጣሁት፣ ኪሱን ቀድጄ አወጣሁት ማለት ነው። ከዛ እንደምታዩት ልቀባው ነው ማለት ነው። አሰል፣ ጅብስ ሮማን እና ከቻፕ አድርጌ ቀብቼ ከዛ በኋላ እንደምታዩት ማለት ነው። አሰሉ ይኸው መጀመሪያ ላይ አድርጌዋለሁ። ከዛ ጅብስ ሮማን ከዛ ከቻፕ አድርጌ ቀብቼ ትንሽ በደንብ ቅንብር አድርጓለሁ ማለት ነው። ከዛ ቅንብር አድርጌ እስከሚበስል ተጠባብቄ መብሰሉን በስሏል። ያው በደንብ እንዲቀነብር ነው ማለት ነው። ይሄን ቀብቼ ከዛ በኋላ ከቀነበረ በኋላ አውጥቼ በማቅረቢያ አድርጌ አቀርብላቸዋለሁ ማለት ነው። በጣም ነው የሚወዱት፣ በጣም ነው የሚወዱት። እና እንግዲህ በእንደዚህ አይነት መልኩ ሰርቻለሁኝ። መስራት የምትፈልጉ ካላችሁ በእንደዚህ አይነት ሰርታችሁ ሞክሩት። በመጀመሪያ ግን የረሳሁት ነገር እንዳይደርቅብኝ ማለት ነው። አሁን ከኪስ ውስጥ ስላወጣሁት ያው ከኪስ ውስጥ ስላወጣሁት እንደምታዩት ትንሽ ዝብዳ ቀባቀባ አደርገዋለሁ ማለት ነው። ዝብዳ እንደዚህ ቅብት አደርገውና ከዛ ከላይ ደግሞ እንትኑን አደርግበታለሁ ማለት ነው። እንዳይደርቅብኝ ማለት ድርቅ እንዳይል ነው እንጂ ለሌላ አይደለም ማለት ነው። ከዛ በኋላ እንደዚህ አድርጌ አስገብቼ ትንሽ ቀንበር ካለ በኋላ እንደነገርኳችሁ አውጥቼ አቀርብላችኋለሁ ማለት ነው። ያው ደስ ይላቸዋል። ዛሬ ጥሩ ምግብ ሰርቼላቸዋለሁ ማለት ነው። መልካም ቆይታ። ስለተከታተላችሁኝ ከልብ 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 አመሰግናለሁ። ውድ ተመልካቾቼ እባካችሁ እንተጋገዝ፣ እንተጋገዝ፣ እንተጋገዝ። አይከፈልበትም። አበረታቱኝ። ሀሳብ አስተያየት በኮሜንት ላይ ጻፉልኝ። ኮሜንት ያለው አነባለሁ፣ መልሳለሁ። አዲስ ነኝ፣ ብዙ ስህተት ሊኖረኝ ይችላል። ነገር ግን ያው ከስህተቴ ለመማር እንደ ጀማሪነቴ በሀሳብ በአስተያየት እማራለሁ ማለት ነው። ስለዚህ ሀሳብ አስተያየታችሁን በኮሜንት ላይ ጻፉልኝ። ስለተከታተላችሁኝ ከልብ 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 አመሰግናለሁ። መልካም ቆይታ እያልኩኝ ከዚሁ እሰናበታችኋለሁ። ባይ ባይ።